የምንገባበት ቦታ ኮምፒቲሽን የሌለው ለማድረግ ነው። በተቻለ መጠን ወደ herbs እና spices ያተኮር ነው። ምን ያህል ሰራተኞች አሏችሁ? እንዴት ነው ይሄን ሁሉ ነገር የምታከናውኑት? ሁለት ሆናችሁ? በጣም ብዙ ኢንፑት የሚጠይቁ ናቸው። ወደ 1000 ኪሎ በስቲም ዲስቲሌሽን ፕሮሰስ ተደርጎ 1 ሊትር ነው የሚወጣው። ዳይሬክትሊ ኮንሱመርም ገዝቶ መጠቀም ይችላል፣ ግን አሁን የምንሸጠው በብዛት በልክ ለሚገዙን ሰዎች ነው። ሰላም፣ ይህ በእሷ ኔትወርክ አዘጋጅነት በሪኒው ካፒታል አስተባባሪነት የሚቀርብላችሁ የእሷ ታሪኮች የተሰኘው ፖድካስታችን ነው። በዚህ ፖድካስት የእሷ ኔትወርክ አባላት ኢትዮጵያዊት ስራ ፈጣሪዎችና ከእውቅ ሴት የቢዝነስ ሰዎችና ስራ አስፈጻሚዎች ጋር ስለ ድርጅቶቻቸው፣ ስለ ቢዝነስ ጉዟቸውና ስለ እሷ ኔትወርክ ቆይታቸው አጠር ያለ ውይይት የምናደርግበት ፖድካስት ነው። ሆስትና አቅራቢያችሁ እኔ ሜላት በላይነህ ነኝ። አርሶ አደሮችና ገበሬዎች ፍትሐዊ የገበያ ዋጋ እያገኙ ባለመሆናቸው፣ ገዢዎችም የሚገባቸውን ጥራትና ግልጽነት እያገኙ ስላልሆነ የተመሰረተው የጓሮ ፋርምስ ዓላማ በኢትዮጵያ ያለውን የቅመማ ቅመምና የእጽዋት አቅርቦት ሰንሰለት በመለወጥ ዘላቂና ሁሉን አቀፍ ስነ ምህዳር በመፍጠር አነስተኛ አርሶ አደሮችን የሚያበረታታ ድህረ ምርት ብክነትን የሚቀንስና የኢኮኖሚ ልማትን የሚያበረታታ ነው። የጓሮ ፋርምስ መስራችና ስራ አስኪያጅ የሆነችው ቅድስት አመዴ፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስቲ ስለ ጓሮ ፋርምስ አመሰራረትና መንገድ ትንሽ ነገር ለተመልካቾቻችን ንገሪ። ጓሮ ፋርምስ የተመሰረተው በሩዋንዳ ጃዚቢ በሚባል ፕሮግራም ነው። ከኮፋውንደሪ ከሀና ጋር ምዛን የተገናኘ ነው። እሷ ኬሚካል ኢንጂነር ናት፣ እኔ አርኪቴክት ነኝ። ግን እርሻ ነበረኝ አዲስ አበባ ያለው ወደ ፕሮግራሙ ከመሄዴ በፊት እና ትራጂክሊ አይ ሎስት ፋርም በጣም በፍጥነት በሆነ መንገድ፣ ትራውማቲክ በሆነ መንገድ። እኔ እርሻ ላይ መስራት ትፈልግ ነበር፣ እሷ ኮስሜቲክስ ላይ መስራት ትፈልግ ነበር እና ሩዋንዳ ፕሮግራሙ ላይ ተገናኘን። ፐርፌክት ማች። እርሻና ቢዩቲ እንዴት እናገናኛቸው? ጓሮ ፋርምስ ታሰበ፣ ሪፋይን ተደረገ። የ3 ወር ፕሮግራም ነው፣ ረጅም ፕሮግራም። ሪፋይን አድርገ ነው ዲስትሪቢዩትድ ማኑፋክቸሪንግ ኮንሰፕት አድርገ ነው እንደ ኢሰንሻል ኦይሎች እንደዚህ አይነት መስራት ጀመርን። እና ኢሰንሻል ኦይሎች ለመስራት በጣም ብዙ ኢንፑት የሚጠይቁ ናቸው። ወደ 1000 ኪሎ በስቲም ዲስቲሌሽን ፕሮሰስ ተደርጎ 1 ሊትር ነው የሚወጣው እና እሱን ትራንስፖርት ማድረግ ነው ዋናው እንትን ኮስት። 50% ኮስት ትራንስፖርት ነው ለአብዛኛው ሴንትራላይዝድ ለሆኑ ቢዝነሶች። ክሩድ ማኑፋክቸሪንግ ክሎስ ቱ ዘ ፋርመር፣ ገበሬው አካባቢ ያስጠግተን ቤዚክ ፕሮሰሲንግ መስራት ይችላሉ ገበሬዎች። ፕሮሰሱ በጣም ቀላል ነው። ስቲም ዲስቲሌሽን ማለት እንደ አረቄ መስራት ነው። ማንኛውም ሴት ቤቷ የምትሰራው ፕሮሰስ ነው። እሱን ሲምፕሊፋይ አድርገን ወደ ገበሬዎች አስጠግተን ቤዚክ ዲስቲሌሽን ሰርተውልን ኢሰንሻል ኦይሉን ወደ ዓለም ገበያ እና ሎካል ማርኬትም ላይ ለማቅረብ ዲሳይድ አደረግን። ምን ያህል ጊዜ ሆነው አሁን በስራ ላይ ይህንን ምርቶቹን እንደዚህ ፓኬጅ አድርጋችሁ መሸጥ ከጀመራችሁ? ምርት መሸጥ ከጀመረን ገና 3-4 ወር 4 ወራችን ቆንጆ ናቸው በጣም። እነዚህ ድሮፕሌት እንትን ያላቸው ፓኬጆች ስም አሁን እየተለመዱ ነው። እና ይሄንኛው የምን ኦይሎች ናቸው አሁን እዚህ ጋር ያስሻቸው ሳምፕሎች? ይሄ ሌመን ግራስ ይባላል፣ ጠጅ ሳር የሚባለው በአማርኛ ማለት ነው። ፓልማሮዛ በአማርኛ አላውቀውም፣ ግን እሱም የሳር ዝርያ ነው። እንደ ጽጌሬዳ አይነት ሽታ ያለው ነው እና ብዙ አፕሊኬሽን አላቸው ለውበት ላይ፣ ፀጉር ላይ፣ ሌላም የኢንሴክት ሪፔለንትም፣ ለቆዳ ጤንነት፣ ለአንታይ ፈንጋል፣ አንታይ ቫይራል ፕሮፐርቲ ያላቸው ለሰርፌስ ክሊኒንግ፣ ለማጽዳትም መጠቀም ይቻላል። አዲቲቭ ናቸው እነዚህ። ዳይሬክትሊ ኮንሱመርም ገዝቶ መጠቀም ይችላል፣ ግን አሁን የምንሸጠው በብዛት በልክ ለሚገዙን ሰዎች ነው። ባህር ዛፍም አለ እና በብዛት ይገዙና እንደ ሽታ ሳሙና ለሚሰሩ ፋብሪካዎች ለምሳሌ ተፈጥሯዊ ሽታ፣ ምንም ከዛ ጥቅም ያለው ሽታ ደግሞ ዝም ብሎ ፐርፊውም ወይ ሽቶ ከማድረግ ይህንን ይጠቀሙበታል። አሁን ጥቅሙን ሰው ይረዳዋል በደንብ? ተቀባይነቱ ምን አይነት ነው?
አሁን ኢካልፕተስ ሁሉም ሰው ያውቀዋል። እሱ ብዙ እንትን አያስፈልገውም፣ ማስታወቂያ አያስፈልገውም። እነዚህን ግን ኤዱኬሽናል ማስታወቂያዎች እየሰራንላቸው ነው። ግን ኢንዱስትሪዎች ያውቋቸዋል። ለዳይሬክት ኮንሱመሩ ነው እንጂ ማስታወቂያ የሚያስፈልገው። አብዛኞቹ ኢንዱስትሪዎች በብዛት ይጠቀሙታል፣ ያውቋቸዋል። የት አካባቢ ነው አሁን ጓሮ ፋርምስ እነዚህ ምርቶች እያገኘ ያለው? የአመራረት ሂደቶቹ ያሉት የት አካባቢ ነው? አሁን ሲዳማ ነው ያለ ነው። በቅርብ ጊዜ ወደ ትግራይ ለመግባት እየሞከርን ነው። ኦልሞስት ያለቀ ደግሞ ሚዛን ቴፒ አካባቢ፣ ሀናም የሚዛን ቴፒ አካባቢ ልጅ ስለሆነች ወደ ሀገሯ እየገባን ነው። እዛ አካባቢ ያለው ሰው ከአምራቾቹ ከገበሬዎቹ ሳይድ ያለው ተቀባይነት እንዴት ነው? ገበሬዎቹ በጣም ትልቅ ፖስት ሃርቨስት ሎስ ወይም ምድረ ምርት ብክነት ያለበት ሴክተር ነው። ትራንስፖርት ለማድረግ አይመችም። ቅጠል ትራንስፖርት ማድረግ አይመችም። ትራንስፖርት ሲያደርግ ይበላሻል። ስቶር አይደረግም። ስቶር ሲደረግ ይበላሻል። ማሳ ላይ ቢታዩ ይበላሻል። እዛው መጥቶ የሚቀበላቸው ሰው ማግኘታቸው በጣም ደስ ብሏቸው ነው። ከዛ ደግሞ ከኛ ሌላ የሚገዛቸው የለም። ሎካል ትንንሽ ማርኬት ውስጥ ከሳር ጋር ለመጎዝጎዝ ወይ ምናምን ካልሆነ በስተቀር እንትን ነው ነን ኮንሰምፕሽን ያለበት ቦታ ነው። የለም ኮንሰምፕሽን የለም። በጣም ደስተኛ ናቸው በመሸጥ። ለእነሱ ያለው የገንዘብ ጥቅም ነው። ምን አይነት እንትኖች ነው የሚያገኙበት ከነዚህ የምርት ሂደቶች? ለእነሱ ቫሊዩ ፕሮፖዚሽናችን አስበንበት ነበር። ይሄድ ነው። አንደኛ የማይሸጡትን እቃ እየገዛ ናቸው ነው። ሁለተኛ ወክ አድርገው የሚደርሱበት ቦታ ላይ ነው ኮሌክሽን ሴንተሮቻችን። የትራንስፖርት ወጪ ምናምን የለባቸውም። ሶስተኛ ደግሞ ቅድም እንዳልኩሽ ነን ኮንሰምፕሽን ስላለ የሚገዛቸው ስለሌለ በብዛት አያመርቱትም። ትንንሽም ቢያመርቱ ፋብሪካችን ትንሽ ስለሆነች ከሌላው ፋብሪካዎች የሚለዩን ፋብሪካችን ትንሽ ስለሆነች ትንሽ ፕሮዳክትን ቢያመጡ እንቀበላቸዋለን። ሌላ ኦልተርኔቲቭ ትልልቅ ፋብሪካ ሴንትራል እየተሰራ ነው። እንደሱ ሲሆን አግሪጌት ከትንንሽ ገበሬ ትንሽ ነገር መሰብሰብ ናይት ሜሮች ስለሆነ እንትን ነው። ትልልቅ ማሳ ካለው ሰው ነው የሚገዛው በብዛት። ኳሊቲ ኮንትሮሉ ምናምን እኛ እሱን ሁሉ ወደ ገበሬው መልሰነዋል። ኳሊቲ ኮንትሮል እዛው ማሳ ላይ ነው የሚሰራው። ገበሬዎች ትንንሽ ቢያመጡ እንቀበላቸዋለን። ለሱ ሁሉ ስራ ደግሞ እንከፍላለን። ከዛ ደግሞ ዌስትም አለው፣ በጣም ብዙ ዌስት። እሱም እዛው ገበሬው ጋር ነው የሚቀረው እና ለእነሱ ብዙ ቫሊዩ ነው ይዘን የመጣ ነው። ይጠቀሙበታል። ተረፈ ምርቱን ምርቱንም ይጠቀሙበታል። ፋኒ ነፍ እነዚህ ነገሮች የሚያድጉት ወባ በሚበዛበት ቦታ ነው። አንቲ ኢንሴክት ሪፔለንት ባህሪ ያላቸው። ተፈጥሯዊ እርሻ ኦርጋኒክ እርሻ ከሆነ ደግሞ እዛም ላይ ኢንሴክት ሪፔለንት እንደ ኢንሴክቲሳይድ ይጠቀሙበታል። ከነዚህ ምርቶች ለውበት ለቆዳ ውጫዊ እንትናችን ላይ የምንጠቀማቸው አይነት ምርቶች ውጪ ሌላ ምን ምርቶች አሉት ጓሮ? ሌላ ወደ ድራይንግ እየገባን ነው። እነዚህን የምንገዛቸው ገበሬዎች አካባቢ ኮመርሻል ምርቶቻቸውም ላይ እንደዚህ ፖስት ሃርቨስት ሎስ አለ በጣም። ከዛ የእኛም ፕሮሰስ ላይ ደግሞ ፓርትሊ ድራይንግ የሚያስፈልጋቸዋሉ። ትንሽ ደረቅ ብለው የሚቀቀሉ እንትኖች አሉ። ለሱ ብለን ዲቨሎፕ ያደረግነው ማሽን አሁን ሌላውን ምርት መጠቀም እንችላለን። እንደ ቲማቲም፣ ሽንኩርት፣ ሌሎችም አይነት ምርቶች የማይቀመጡ እና ልክ እንደተመረጡ መሸጥ ያለባቸው አይነት ምርቶች ላይ ድራይንግን ኢንትሮዲዩስ እያደረግን ነው። ከዛ ያየነው ነገርም ሌላ ችግር ገበሬው እኩል ነው የሚያመርተው። አንድ አካባቢ በሙሉ እኩል ቲማቲም ያመርትና የቲማቲም ዋጋ 8 ብር ይገባል። ከገዙበት ዘር ከገዙበት በታች ይሆንባቸዋል ሃርቨስት ላይ። እሱን ፕሪቨንት ለማድረግ ድራይንግ ኢንትሮዲዩስ እያደረግን ነው። ደርቀው እንትኖቹ ለከተማ ኮንሰምፕሽን ነው የምታውሏቸው? የእኛ ሞዴል ቢቱቢ ቢሆን እንመርጣለን። ሌሎች ቢዝነሶች ለምሳሌ የደረቀ ቲማቲም እንደ አዲቲቭ የሚጠቀሙ ሽሮ ላይ ይገባል። የደረቀ ሽንኩርት በርበሬ ላይ ይገባል። እነዛ ኢንዱስትሪዎች ቀጥታ ከኛ እንዲገዙ ነው ታግዟቸው። ስለዚህ ፔሪሸብል የሆኑትን ሳይበላሹ በፊት አገልግሎት ላይ እንዲውሉና ተጠቃሚ እንዲያገኙ
ማድረግ። በጣም ደስ ይላል። አምሹ ብዙ እንዳልሹ የሚባክኑ ምርቶች ስላሉ እሱን ደግሞ ማድረግ ሀገሪቷን አፎርድ ስለማታረግ አሁን ባለንበት ኢኮኖሚያዊ ሁኔታ ይህንን አጋጣሚ መፍጠሩ በጣም ትልቅ ስራ ነው። ምን ያህል ሰራተኞች አሏችሁ? እንዴት ነው ይህን ሁሉ ነገር የምታከናውኑት? 2 ሆናችሁ? ኮር ድርጅት ውስጥ 5 ሰራተኛ ነው ያለው፣ ግን አብዛኛውን ነገር አውትሶርስ ነው የምናደርገው። ማርኬቲንግ ዲፓርትመንት ሙሉ ለሙሉ አውትሶርስ የሆነ ሌላ ሙሉ ካምፓኒ ነው የሚሰራው። አካውንቲንግ፣ የፋይናንስ ስራ በሙሉ አውትሶርስ ነው የምናደርገው። የገበሬ ሪክሩቲንግ፣ ኦንቦርዲንግ እሱንም ለአግሪካልቸራል ኮንሰልቲንግ ድርጅቶች አውትሶርስ ነው የምናደርገው። ወይም ደግሞ ከኤንጂኦዎች ጋር ዲዛይን እናደርግና ሶሉሽኑ እዛ ላይ የሚሰሩ ኤንጂኦዎች ሲኖሩ ከነሱ ጋር ነው የምንሰራው። አብዛኛውን ኮር ያልሆነውን ስራ አውትሶርስ አድርገን ነው የምንሰራው ከሌሎች ድርጅቶች ጋር። ትልቁ ቻሌንጅ ከኮስትም ከምንም ሊሆን ይችላል። ትልቁ በጣም አስቸጋሪ ሁኔታ የፈጠረባችሁ ወይ እየፈጠረ ያለው ነገር ምንድን ነው? ለጓሮ የነበረው እንትን ነው ሬጅስተር ማድረግ እና እንትን ምንድን ነው የህግ ክላይሜቱን አንደርስታንድ ማድረግ በጣም ከብደው ነበር። ምክንያቱም እንደነገርኩሽ አግሪጌሽን ላይ ያለን፣ ማኑፋክቸሪንግ ላይ ያለን፣ ከዛ ዳይሬክት ኮንሱመር እንሸጣለን። 3-4 ሴክተር ውስጥ ይገባል። ብዙ 5 ሴክተር ውስጥ የሚገባ ድርጅት ሲኖርሽ ከገንዘብ ኢንቨስትመንት የተሰጠንን ገንዘብ ኢትዮጵያ ውስጥ ከማምጣት ጀምሮ ምናምን ሁሉም ነገር እንደ አዲስ ዲስከቨር ማድረግ ነበረብን፣ ከዚህ የተለመደ እውቀት ስላልሆነ እና መጀመሪያ እሱ ሬጉላቶሪ ኢንቫይሮንመንቱን አንደርስታንድ ማድረግ ነበር በጣም የሚከብደን። ከዛ የተለያየ ኢንፎርሜሽን የተለያየ ቢሮ ስቴጅ ይሰጥሻል። አይቻልም አንዱ ይላል፣ አንዱ ይቻላል ይላል። ከዛ ኮንፊውዚንግ። አሁን ግን ሚንት ስላለ የሆነ ሚኒስትሪ ኦፍ ኢኖቬሽን አለ። አብዛኞቹ የመንግስት መስሪያ ቤቶችም ኦፕን ቱ ይሄ ስታርታፕስ እና እንትን አሁን ሌሎቹ ይሄ የድሮች ትራዲሽናል ኦፊሶቹ እምቢ ሲሉ ወደ ሚንት እንሄዳለን። በምን ተጠቃለለ? አሁን ምን አይነት ሊጋል አይደንቲቲ ያለው ጓሮ ፋርም? አሁን ማኑፋክቸሪንግ ላይሰንስ ነው ያለን። ሁሉንም አቃፊ ነው ማድረግ የምትፈልጉትን ነገር በሙሉ አቃፊ ካይንድ ኦፍ። ስንመርጥም በቃ በጣም ሉዝ ማድረግ የማንችለው ወይ አውትሶርስ፣ ያኔ በተለይ የጀመረን ስለነበረ አውትሶርስ ስለናደረግ የማንችለው ማኑፋክቸሪንግ ፓርቱን ነበር። ማኑፋክቸሪንግ ላይሰንስ መምረጥ ነበረብን። ግን ከሌላ ሀገር ልምድ ሩዋንዳን የጀመርነው ብዬሻለሁ። ሩዋንዳ ሬጅስተር ለማድረግ ሞክረን ነበር እና እንደዚህ ሴክተር መረጅ የሚልሽ የለም። ስታርታፕ ስቶኝ አሁን ኢትዮጵያ ውስጥ የመጣ እንዳለው እንደ ስታርታፕ አክቱ አዲስ የቢዝነስ ሀሳብ ኢኖቬሽንሽ ራሱ ቢዝነስ ሞዴሉ ሊሆን ይችላል። ትራዲሽናሊ ቢዝነሱ ከሚሰራበት መንገድ ወጥተሽ ነው የምትጀምሪው። እና አሁን ኤርቢኤንቢ ኢትዮጵያ ውስጥ ልመዝገብ ቢል ምን ብሎ ነው የሚመዘገበው? ሆቴል ነው? አስቸጋሪ ነው። አፕ ነው? ምንድን ነው? እሱን ወጣ ያለውን ቢዝነስ ሞዴልም አኮሞዴት የሚያደርግ ምንድን ነው ቢዝነስ ህግ መኖር ነበረበት። አሁን እየመጣ ነው። አይ ቲንክ ስታርታፕ አክቱ አም ቬሪ ሆፕፉል እየመጣ ስለሆነ we're hoping it will be solved soon and ሁሉም ሴክተር ላይ በልበ ሙሉነት መስራት እንችላለን ብዬ አስባለሁ። አሁን ሁሉም ሰው እሱን ነው ተስፋ እያደረገ ያለው። ጥሩ ለውጦችም የታዩበት ይህ ዓመት በጣም ክሪቲካል ነበረ ለስታርታፖችም ለአንትርፕሪነሮችም። ሌላው ከቫሊዩ ቼኑ አንጻርስ ምን አይነት አስቸጋሪ ሁኔታዎች አሉ? ምን ነበር በጣም ለመልመድ አስቸጋሪ የሆነባችሁ እናንተ ከገበሬዎቹ ጋር ለማገናኘት ባለው ጥረት? ቫሊዩ ቼን ስንመርጠውም ሪሰርች ሰርተን ነበረ ማርኬቱ ላይ እና ስንመርጠውም የምንገባበት ቦታ ኮምፒቲሽን የሌለው ለማድረግ ነው። በተቻለ መጠን ወደ ሄርብስ እና ስፓይስስ ያተኮር ነው። ከኛ ሌላ የሚገዛም የሌለው ነገር ነው። ግን እሱ በጣም አባንደንት ፕሮዳክሽን ያለበት ቦታ ችግር የለም። ግን የሌለበት ቦታ ፕሮዳክሽን ካፓሲቲያችንን በጣም ሊሚት አድርጎታል። እስካሁን 100% አቅም የሚሰራ ፋብሪካ የለም፣ ምክንያቱም ፕሮዳክሽን ስለሌለ። ግን እሱ ነው ያው አስበንበት ነው የገባ ነው። ሌላው በደላላ 5-6 ደላላ ያለበት ኢንዱስትሪ ውስጥ እንግባ ብንል would be much more complicated። ስቲል ይሄ የተሻለ አማራጭ ነው። ስቲል የተሻለ ነው መፍጀት ጉዳይ እንጂ
ጊዜ ይፈጃል። ግን ገበሬዎቹ ቅድም እንዳልኩሽ ቫልዩ ፕሮፖዚሽን አለው። እነዚህን ነገሮች ለማሳደግ ኮመርሻል ክሮፓቸውን ለማሳደግ ያህል ጉልበትም ገንዘብ የማያስወጣቸው ከዛ ሽያጭ ላይ ደግሞ እነዚህ ትንሽ ይሄኛውን ሸጠው ብዙ ኮመርሻል ክሮፕ ከሚሸጡት በላይ ነው ዋጋ የሚከፈላቸው። ስለዚህ እሱን እያዩ ሲሄዱ I think there will be a shift. Okay. So ሴቶች ሆናችሁ እነዚህን ችግሮችና ጋፖች አይታችሁ አይደንቲፋይ አድርጋችሁ ለገበሬዎቹ ለራሳችሁ እንደገና ደግሞ ለኤንድ ኮንሱመሩ ይሄንን ቫልዩ ቼን ክሬት አድርጋችሁ ስራ መፍጠር ከዛ ደግሞ ምርቱን ማስለመድ ምን ማለት በጣም የሚደነቅ የቢዝነስ ጉዞ ነው። አጀማመሩ ላይ ብዙ ድርጅቶች እንደዚህ ሰክሰስፉል ለመሆን ብዙ ሪሰርች መስራት ይጠይቃል። ሜቢ እንዳልሹ አውትሶርስ ተደርጎ ሁሉንም ሪሰርች ሰርታችሁ ስለሆነ የተገኛችሁት ሴቶች እዚህ ላይ በጣም ጥሩ ጥንካሬ አላቸው ነው የሚባለው። በተለይ ሪሰርች አስፔክቱም ብዙ ሰው ይዘነጋዋልና ከሱ አንጻር የእሷ ኔትወርክ አባል መሆናችሁን አውቃለሁና እዛ ላይ የነበረው ጠቀሜታ ምን ነበረ? በዚህ ኔትወርክ የተነሳ ለስራችሁ የሚጠቅሙ ሰዎችን አግኝታችሁበታል ወይ? ምን ነበረ እስቲ ያለው ጠቀሜታውን ብትነግሪ። መጀመሪያ እንደመጣው ነው እሷ ኔትወርክ ውስጥ የገባሁት እና እንደመጣው ብዙ ማላውቀው ነገር ነበረ ስለ ኢሰንሻል ኦይል ከአመራረቱ ጀምሮ እንደነገርኩሽ አርክቴክት ነኝ እና የመጀመሪያው የእሷ ኔትወርክ ሚቲንግ ላይ ፌቨንን አገኘናት። ፌቨን እዚሁ ሴክተር ላይ ነው ያለችው። ሶ ሄልፕፉል ስፔሻሊ ሬጅስትሬሽን ላይ የትኛው ካታጎሪ ውስጥ ሬጅስተር እንደምናደርግ አናውቅም ነበር እና ከነ ቁጥሩ ነው የነገረችን እና ፌቨን was very helpful። ሌሎች ሰዎችም አዳም አንድ ሴሽን ላይ መጥቶ እንትን ብሎ ነበረ። እሱም ሂውሰልፉ ብዙ ምክር ሰጥቶኛል። ሰው አግኝቼው አናግሬው ሌሎችም በጣም ብዙ ሰዎች ስም ይቅርታ አላስታውስም፣ ግን ስማቸውን ባላስታውስም እዛ ኔትወርክ ውስጥ ያሉ ሰዎች are open to help and ብዙ ኤክስፔሪንስ ያላቸው ሰዎችም አሉ እና ጠቃሚ ነው። ከዚህ በኋላ ጓሮ ፋርምስ ምን ላይ እንጠብቀው? ምንድነው የ5 ዓመት የ10 ዓመት ቪዥናችሁ ብልሽ ምንድነው አቺቭ ለማድረግ እየጣራችሁ ያላችሁት? አይ ቲንክ ቅድም ኤክስፕሌን ያላረኩት የረሳሁት ነገር ማይክሮ ፋክተሪዎች መሆናቸው እና ትንንሽ ፋብሪካዎች 20 ፊት ሺፒንግ ኮንቴነርስ ፊት የሚያደርጉ ነው ዲዛይን እያደረገ ወደ ገበሬው የምናስጠጋው። ፕላናችን እነዛን ፋብሪካዎች በየገበሬው ደጃፍ መደጋገም ነው እና ፖስት ሃርቨስት ሎሱ እነዚህ ምርት ችግሮች በሙሉ ብዙ ገበሬ ላይ ብዙ ምርት ላይ አለ፣ በጣም ብዙ ምርት ላይ ሪሰርች ኤንድ ኢኖቬሽን ፓርቱን አለመተው እና ወደ ሌላ ሴክተሮች ቀስ ብለን ወደ ሌላ ሴክተሮች መግባት። ግን ኢቨን አሁን ያለንበት ሴክተር ላይ ራሱ እነዛን ፋብሪካዎች በየአካባቢ መድገም ነው። ሌላ ተደራሽ ያልነበረባቸው የኢትዮጵያ ቦታዎች ላይ ነው የመሄድስ? ኢትዮጵያ ከዓለም በጣም ብዙ ባዮዳይቨርሲቲ ያላት ሀገር ናት። ወደ 800 አካባቢ የመድኃኒት እጽዋት አሉ እና ዓለም ላይ ደግሞ በጣም ተፈላጊ ናቸው። ዋጋቸው በጣም ጥሩ ነው። የኢንፎርሜሽን ችግር ነው እንጂ ገበሬው የተኛው ወርቅ ላይ ነው። ቤዚክሊ አንዳንዱ ከወርቅ እኩል የሚሸጥ በሊትር ኦይሎች አሉ። ቀስ ብለን ወደ እነሱ መግባት ከዛ ቫልዩ ቼኑ ላይ እየሰራን ነው። የሚሰሩ በጣም ብዙ ኤንጂኦዎች አሉ። እንትን ነው እኛ በጣም ኢንተግራል ፓርት ኦፍ ቫልዩ ቼን ሽያጩ ላይ ነው ችግሩ። ብዙ ገበሬዎች ያሳድጋሉ ምናምን ኤንጂኦዎች ይነግሯቸዋል። አስተራረስም ላይ ጥቅም አላቸው እነዚህ እንትኖች። ምንድን ነው ባዮዳይቨርሲቲ ሜንቴን የሚያደርግ አይነት አስተራረስም ይጠይቃሉ። አንድ ሞኖክሮፕ ማድረግ አይጠቅምሽም እዚህ ስራ ላይ። እሱም ባዮዳይቨርሲቲ ሜንቴን አድርገው ግን ከትክክለኛው ገበያ ጋር እንዲገናኙ እኛ እየረዳናቸው ያለው። እነዚህ ነገሮች በየአገሩ መድገም እንፈልጋለን። በጣም ብዙ ሀገር አለ። ሁሉም ከተሞች የክልል ከተሞች ነው ወይስ አፍሪካ ሀገራት? የኢትዮጵያ ገጠር ክፍሎች ላይ ብዙ ከተማም ባይሆን ገጠርም ብዙ ሪሰርቻችን ላይ በጣም ብዙ ውድ እንትኖች አሉ፣ ኦይሎች አሉ። ውድ ስልሽ
$6,000 ጀምሮ በሊትር የሚሸጡ ኦይሎች አሉባቸው እርቦች ያሉባቸው አካባቢዎች አሉ። ግን ለኢንፍራስትራክቸር አይመቹም። ትክክለኛ ኖርማሉ ፋብሪካ ለመስራት አይመቹም። የኛ ፋብሪካዎች እነሱን ይደርሳሉ ብለን ፕላናችን እና ቢያንስ 10 ፋብሪካ ይኖራል in 5 years። የጓሮ ፋርምስ ምርቶችን መግዛት ለሚፈልጉ ኢንዱስትሪ ውስጥ ያሉ ቢሆኑ ወይ ደግሞ እንደኛ የቆዳም የውበት ፕሮዳክቶቻችሁን የት ያገኟቸዋል? አሁን የኔ ሄልዝ እና ቴሌገበያ ፕላትፎርሞች ላይ ነው እየሸጥን ያለ ነው። በቅርቡ ግን ሱፐርማርኬቶች ውስጥ ይኖራሉ። መልካሙን ሁሉ እመኛለሁኝ ቅድስት። በጣም ደስ የሚል የአንትረፕረነሪያልም እንደገና ደግሞ አስባችሁ የመጣችሁትም የቢዝነስ አንግል በጣም ለሀገራችን በጣም አስፈላጊ ነው። ሌሎችም ደግሞ በእናንተ እግር ተከትለው ደግሞ ብዙ ስራዎችን መስራት እናንተ ማገዝ እንደምትችሉ አምናለሁ። ሌላ ጊዜ ተገናኝተን ደግሞ ቆንጆ ቆይታ እናደርጋለን። አመሰግናለሁ ስለጠራችሁ። የዛሬው የእሷ ኔትወርክ ፖድካስት ፕሮግራማችን ይህንን ይመስል ነበረ። ከሌላ እንግዳ ጋር በሌላ ጊዜ እንገናኛለን። እናመሰግናለን።